ከሱ መለየትም አልፈልግም እሱን ርቄ መኖር የሚባለው ነገርም በጣም ያሳስበኛል አሁን ላይ ምን ማድረግ እንዳለብኝ እንኳን ግራ ገብቶኛል መልካም ነገሮችን ምንም ያክል ባደርግለት በፊት አንዴ ያስቀየምኩት ንግግር እስካሁን ድረስ ውስጡ ላይ ተቀምጦ ይሄው ቤታችንን ሊያፈርሰው ጫፍ ላይ ደርሷል በማለት እህታችን ታሪኳን ታካፍለናለች አዎ መግቢያዬ ላይ ንግግሬን አስቀምጫለሁ ንግግሮች የራሳቸው የሆነ ኃይል አላቸው እነዛ ኃይሎች ደግሞ ቤታችንን ሊያፈርስም ሊገነባም የሚችሉ መሆናቸውን ልናውቅ ይገባል በጎናችን ያሉ ሰዎች እንዲሁም አጠገባችን ሆነው ብዙ ጊዜ የሚቆዩ የሆኑ ሰዎች በንግግራችን ሞራላቸውን መጠበቅ ግዴታችን ነው እኛ የፈለግነውን መናገርና እኛ የፈለግነውን ማድረግ ብቻ አይደለም ኢስላም የሚመክረን ከጎናችን ያሉ ሰዎችንም ሐቃቸውን ልንጠብቅ ይገባል ምክንያቱም የነሱ ሐቅ በእኛ ላይ የተቀመጠ ያረፈ ስለሆነ ማለት ነው ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በንግግር ዙሪያ ላይ እንዲህ በማለት ተናግረዋል አልከሊመቱ ጠይባ ሰደቃ መልካም የሆነ ንግግር እኮ ሰደቃ ነው በማለት ይናገራሉ መልካም መናገር ማንንም ሊጎዳ አይችልም መጥፎ በመናገር ግን ብዙ ችግሮች ሊመጡ ይችላሉ እንኳን ንግግር አይደለም የፊታችን ፈገግታ እንኳን ወሳኝነት እንዳለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው መክረውናል ወንድምህን በመታገኘው ሰዓት በምን መልኩ ማግኘት እንዳለብህ ረሱል ሲያሰለጥኑ እንዲህ ይላሉ ቢወጅህን ጠሊቅ በፈገግታ ፊት ነው ወንድምህን ማግኘት ያለብህ በማለት ይመክራሉ ስለዚህም ውድ ወንድም እህቶች እንዲሁም ባለትዳሮች እባካችሁን በውስጣችሁ ያለውን ትዳር አክብሩት ምንም ያክል ጊዜው ቢረዝም ነገሮች ሁሉ ይቀያየራሉ ትግስት ማድረግ ወሳኝነት ያለው ጉዳይ ነው ዛሬም ነገም ነገ ወዲያም የሚደጋገም የሆነ ጸያፍ ነገር ካለ የሚቀየር መሆኑን ብቻ ነው ማሰብ ያለባችሁ የሆነ ሰዓት ሲቀየር እናንተ በተናገራችሁት ትጸጸታላችሁ የሆነ ሰዓት ላይ ያ የጠላችሁት ነገር እንድትወዱት ትደረጋላችሁ እንዲሁም የጠላችሁት ነገር በሌላ በምትወዱት ነገር ሊቀየርላችሁ ይችላል ስለዚህ በሰዓቱ መታገስን የመሰለ ነገር የለም ምክንያቱም በትዳር መካከል ትልቅ የሆነ ጠላት ሸይጣን አለ ሸይጣን ደግሞ ሁሉ ጊዜ ትልቅ ስራዬ ብሎ የሚያስበው ነገር ቤተሰብን መበተን ነው እዚሽ ምድር ላይ ቤተሰብን ለመበተን ደግሞ ምንም ያክል ርቀት መሄድ ካለበት ይሄዳል ሸይጣንን ማሳፈር የምንችለው ደግሞ በትዕግስትና በመልካም ንግግር እንዲሁም በመካከላችን መመካከር ሲኖር ነው ይህ ከሌለ ግን ሸይጣን ነው እኛ ላይ የሚጫወትብን ማለት ነው እህቴ ሆይ ባልሽን እንደውም ልታጠናክሪው ልታበረታችው የምትችይው አንቺ ብቻ ነሽ ከጎኑ ያለሽው አንቺ ብቻ ነሽ ከጎኑ መሆንሽን በማወቅሽ የተነሳ እሱ የሚጎለውንም ሆነ እንዲሁም ክፍተቱን ለመዝጋት ሁሌም ዝግጁ መሆን አለብሽ ሲወጣ በደስታ መሸኘት እንዲሁም ሲመለስ እንኳን ደህና መጣህ ብለሽ በደስታ መቀበል እንጂ በፍጹም ሌላ ፊት ዛሬ ሌላ ፊት ነገ ማሳየት የለብሽም በሱ ላይ እሱ የሚገናኛቸው ሰዎች በጣም ብዙ ሊሆኑ ይችላሉ ጣልቶ ሊመጣ ይችላል ችግሮች ተፈጥረውበት ወይም ችግር ፈጥሮ ሊመጣ ይችላል ወይም በገንዘቡ ላይ ኪሳራ መጥቶበት ሊሆን ይችላል ወይም አንቺ ያላሰብሽው